ምን ያህሎቻችሁ ናችሁ ቅዱሳን ብቻ የሚኖሩባት ምድር እንዳለች የምታውቁት? ሰላም ጤና ይስጥልን ውድ የምግባር ቲዩብ ቤተሰቦቻችን፣ በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። ይህ ምግባር ቲዩብ ነው። መግቢያ ላይ እንደተናገርኩትኝ ቅዱሳኖች ብቻ የሚኖሩባት፣ እግዚአብሔርን በመፍራት እግዚአብሔርን በማምለክና በማመስገን የሚኖሩባት፣ እኛ ከምንኖርባት ምድር ውጪ ሌላ ምድር እንዳለች በመግቢያ ላይ ያሳውቃቸዋለሁ። እግዚአብሔር አምላካችን ከሰው ልጆች ጋር ቀጥተኛ ግንኙነት ያላቸውን 5 ዓለማተ ምድርን ፈጥሯል። እነዚህ 5ቱ ዓለማተ ምድሮች እነማን ናቸው የሚለውን እንይ። በሰሜን በኩል ብሔረ ሕያዋንን የምናገኝ ሲሆን በደቡብ በኩል ደግሞ ብሔረ ብፁዓንን እናገኛለን። በምስራቅ በኩል ገነትን የምናገኝ ሲሆን በምዕራብ በኩል ደግሞ ሲኦልን እናገኛለን። በመካከል እኛ የምንኖርባት ይህች ምድር ትገኛለች ማለት ነው። እንግዲህ ዛሬ ከነዚህ 5ቱ ዓለማተ ምድር ውስጥ በደቡብ በኩል ስለምትገኘዋ ስለ ብሔረ ሕያዋን እናወራለን። እንግዲህ ብሔረ ሕያዋን በሌላ ስሟ አዛፍ ትባላለችና አዛፍ የቃሉ ቀጥተኛ ትርጉም የእረፍት ቦታ፣ የሰላም ቦታ እንደማለት ነውና በዚህ ቦታ ውስጥ ቅዱሳኖች ብቻ የሚኖሩባት ምድር ነችና ስለዚህ እቺ ቦታ የምትገኝበትን ቦታ መጀመሪያ ላይ ነግሬያቸዋለሁ በስተደቡብ እንደምትሆንና እዚህ ቦታ ላይ የሚኖሩት ቅዱሳን እነማን ናቸው፣ እንዴትስ እዚህ ቦታ ላይ መኖር ጀመሩ የሚለውን ግልጽና በስፋት የምናይ ነው የሚሆነው። እንግዲህ ወደ ዋናው ሐሳባችን ከመሄዳችን በፊት ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ ማድረጋችሁ ለኛ በጣም የሚጠቅመን ነገር ነውና ሰብስክራይብ አድርጉ እንላለን። ጥንታዊ የቤተክርስቲያናችን መጽሐፈ አክሲማሮስ ስለነዚህ 5ቱ ዓለማተ ምድር በግልጽ እንግዲህ የሚያስረዳን ነው የሚሆነው። መጽሐፉን ማግኘት የምትችሉ ሰዎች ካላችሁ እዛ ላይ በደንብ ስለ 5ቱ ዓለማተ ምድር ታገኛላችሁ እና እንድታነቡ ጋብዛቸዋለሁ ከወዲሁ። እንግዲህ እስካሁን ስናወራላት የነበረችው ይህች ብሔረ ብፁዓን የምትባለው ከዚች ዓለም ግርግርና የኃጢአት ነገር ሁሉ ርቀው እግዚአብሔርን በማመስገንና እግዚአብሔርን በማምለክ ብቻ የሚኖሩባት ምድር ነችና እዚህ ምድር ላይ ያለው ስርዓት በሙሉ እኛ እዚህ ምድር ላይ የምንኖር ሰዎች ዘርግተን እንደምንተዳደርበት ስርዓት ሳይሆን በመለኮት ስርዓት ወይም በመንፈስ ቅዱስ ስርዓት የሚመሩ ህዝቦች ናቸውና ለመጀመሪያ ጊዜ ወደዛ ቅድስት ቦታ የገቡት ሰዎች እንዴት ሊገቡ እንደቻሉ ሌላ የቤተክርስቲያናችን መጽሐፍ በነብዩ ዕዝራ የተጻፈ መጽሐፈ ዕዝራ ሱቱኤል የሚባል እንዴት ወደዚህ እነዚህ ቅዱሳኖች እንዴት ወደዚህ ቦታ ሊገቡ እንደቻሉ በግልጽ የሚያስረዳ ነው የሚሆነውና ይህም የሆነው እንዴት ነው? በንጉስ አሶር ዘመን እንግዲህ እስራኤላውያን በባቢሎን ተማርከው ከሀገራቸው ተማርከው በሄዱ ጊዜ ከ12ቱ የእስራኤል ነገዶች ውስጥ 10ሩ የጠፉ የእስራኤል ነገዶች ይባላሉና እነኚህም ህዝቦች በምርኮ ላይ ሳሉ ያው ስብሰባ አደረጉ። ይህም ስብሰባቸው ምንድነው? በምርኮ የወደቅንበት ምክንያት ወይም በባርነት የተገዛንበት ምክንያት በኃጢአታቸው እንደሆነና ይሄ ሁሉ በበደላችን ስለሆነ ይገባናል። ነገር ግን ከዚህ በኋላ እግዚአብሔርን በመፍራትና በማምለክ ሰው የሌለበት ግርግር የሌለበት ኃጢአት ወደማንሰራበት ወደ ሌላ ዓለም ልንሄድ ወደ ሌላ ቦታ ልንሄድ ይገባል ብለው ተመካከሩ። ይሄ ምክክር በጣም ቅዱስ ምክር ነበር። ይሄንንም ለማድረግ እርስ በርሳቸው ቃል ተገባቡ። ከዛም እንግዲህ ጉዟቸውን እንደጀመሩ መጽሐፉ በደንብ በግልጽ የሚያስረዳ ነው የሚሆነው። ወደዚህችም ቅድስት ስፍራ ከገቡ በኋላ ሁሉም ቅዱሳን ፍጹም በሆነ መለኮታዊ ስርዓትና እግዚአብሔርን በማስደሰት በፍጹም ንጽህና በፍጹም ቅድስና ነው የሚኖሩት። በጣም የሚያስገርማችሁ ነገር እዛ ቦታ ላይ ያለው ስርዓት በሙሉ ልክኛ እዚህ ምድር ላይ እንደሰራ ነው ስርዓት ሳይሆን መለኮታዊ ስርዓት መንፈስ ቅዱስ የመሰረተላቸው ስርዓት ነውና ከብዙ ስርዓቶች ውስጥ በጣም የሚያስደንቀኝና የሚያስገርመኝ የጋብቻ ስርዓታቸው ነው። ይህም የጋብቻ ስርዓታቸው ልክ እዚህ ምድር ላይ እንዳለው አይነት ጋብቻ አይደለም። ለምሳሌ እዚህ ምድር ላይ ጋብቻ የሚፈጸምባቸው ብዙ ምክንያቶች ዘር መተካት አለ፣ ከዝሙት ኃጢአት መላቀቅ አለ። ነገር ግን በብሔረ ብፁዓን ጋብቻ የሚመሰረተው ዘር ስለመተካት ብቻ ነው። ማናቸውም ቅዱሳን እዛ ቦታ ላይ የዝሙት ኃጢአት ወይም ደግሞ የፍትወት ኃጢአት የለባቸውም፣ አያውቃቸውም፣ እነሱም አያውቁትም። ነገር ግን ዘር ስለመተካት ጋብቻ ይመሰረታል እዛ ቦታ ላይ። በዚህም ከዚህ ጋብቻ በኋላ እንግዲህ ባልና ሚስት እስከ መጨረሻው በህይወታቸው እስከ መጨረሻ እስካሉበት ጊዜ ድረስ 3 ጊዜ ብቻ ነው ባልና ሚስት የሚገናኙት። ይሄም ዘር ለመተካት ነው እንጂ ራሳቸውን ይሄ በዝሙት ወይም ደግሞ
ከዝሙት ለመከላከል ሳይሆን ዘር መተካት ስላለባቸው ዘር መቀጠል ስላለባቸው 3 ጊዜ ይገናኛሉ። በዚህም 3 ልጅ ይወለዳል። የመጀመሪያ ልጃቸው ቤተክርስቲያንን እንዲያገለግል ያው ሁሉም እዛው የሚኖሩ ቅዱሳን የመጀመሪያ ልጃቸው ለቤተክርስቲያን ነው የሚሰጡት። ሁለተኛና ሶስተኛ ልጅ ግን ዘር መተካት ስላለባቸው ከቤተክርስቲያን አገልግሎቱ እንዳለ ሆኖ ግን ከሂደት በኋላ ጋብቻ ይፈጽማሉ፣ ዘር ይተካሉ ማለት ነው። ሌላው በጣም የሚደንቀው ነገር እንግዲህ በዚች ቅዱስ ቦታ የሚኖሩ ቅዱሳን የመለኮት ጉብኝት አላቸው። ይህም እንዴት ነው? ሁልጊዜም በሳምንቱ መጨረሻ በዕለተ ሰንበት ጌታችን መድኃኒታችን ኢየሱስ ክርስቶስ 144,000 ሄሮድስ ያስገደላቸውን ሕፃናት አስከትሎ በቤተ መቅደሳቸው በቤተ ክርስቲያናቸው መካከል ይገኛል። መገኘቱ ብቻ አይደለም በጣም የሚደንቀው ቅዱስ ሥጋውና ክቡር ደሙን ያቀብላቸዋል። እንግዲህ ያሰባችሁታል፣ በቃ በጣም የሚገርም ነገር ነውና እኚህ ቅዱሳን እንግዲህ አፍረታቸውን ለመሸፈን እንደኛ ልብስ አይለብሱም ወይም ጫማ አያደርጉም። ልብሳቸውም ጫማቸውም ብርሃን ነው፣ ከእግዚአብሔር የተሰጣቸው ብርሃን ነው። ልክ አባታችን አዳም በገነት ሳለ ይለብስ የነበረው የብርሃን ልብስ ለነሱም ልብስና ጫማ ሆኖላቸው እንደኛ ልብስ ጫማ የሚል ጣጣ ወይም ኮተት የለባቸውም ማለት ነው። እንግዲህ አስቀድሜ እንደነገርኳችሁ በዚህ ቅዱስ ቦታ ላይ የሚኖሩ ሰዎች ወይም ቅዱሳን 1000 ዓመት ነው የሚኖሩት። እቺ 1000 ዓመት እንግዲህ በፍጹም ደስታ እግዚአብሔርን በማመስገን ያለምንም ጣር ወይም እኛ እዚህ ምድር ላይ የምንጠቅሳቸው ችግሮች አሉ አይደል? እነዛን ችግሮች በሙሉ አያውቋቸውም። በደስታ እግዚአብሔርን በማመስገን ብቻ ነው በፍጹም ንጽህና የሚኖሩበት። ልክ 1000 ዓመት ስትሞላ ግን ያው ምርጫ ይሰጣቸዋል። ይሄ ምርጫ ምንድነው? አንደኛው በሰላም ማረፍ፣ ሁለተኛ ደግሞ ህይወታቸው እንዲቀጥል የሚፈልጉ ከሆነ ሁለተኛ ምርጫ ሆኖ ይቀርብላቸዋል። እንግዲህ እግዚአብሔር መልአክ ይሄንን ምርጫ ያቀርብላቸዋል። ማረፍ የሚፈልጉ ከሆነ እንግዲህ ማረፍን ይመርጣሉ። መቀጠል የሚፈልጉ ከሆነ ከ1000 ዓመቱ በኋላም እዛው በብሔረ ብፁዓን የምትገኝ በጊዮን ወንዝ ዳርቻ በሃ የምትባል ነጭ ዕፅ አለችና ከሷ ዕፅ በልተው ከወተት ወንዝ ይጠጣሉ። ይሄም ዕፅ ምንድነው የሚያደርገው? ለ3 ቀን ያህል ሰውነታቸው በጣም ይነፋፋና ከ3 ቀን በኋላ ተጭኗቸው የነበረው የእርጅና ወይም ደግሞ አርጅቶ የነበረው ስጋቸው ከላያቸው ላይ ልክ እንደ ቅርፊት ተሰባብሮ ይወድቃልና ፍጹም ሕፃን በቃ ፍጹም ወጣት ሆኖ እንደ አዲስ ህይወታቸውን ይቀጥላሉ። ማረፍንም ከሆነ የመረጡት ወይም ደግሞ ለማረፍ ከሆነ የፈቀዱት እኚህም ልክ እዚህ ምድር ላይ እኛ እንደምንሰማው ነፍስ ከስጋ ስትለይ ብዙ ጣር እንዳለ እንሰማለን ይነገረናልና በዚያ ግን እንደዚህ የለም። ነፍሳቸው ከስጋቸው ስትለይ በፍጹም ደስታ በመላእክት በቅዱሳን ታጅበው እግዚአብሔርን በማመስገን በጣም ሰላማዊ በሆነ መንገድ ነፍሳቸው ከስጋቸው እንደምትለይ መጽሐፉ ይነግረናል። ህይወታቸውን ለመቀጠል የተስማሙ ከበሃ ከምትባለው ነጭ ዕፅ እርጅናን የምታስቀር ዕፅ እነሱን የሚያበሉና በህይወት ያሉትን ደግሞ 2 ምርጫ ይሰጣቸዋል። የመጀመሪያ ምርጫቸው እዛው ብሔረ ሕያዋን ላይ ባሉበት ጸጋ እንዲቀጥሉ መጀመሪያ በነበራቸው ጸጋ እንዲቀጥሉ፣ ሁለተኛዎቹ ደግሞ ከብሔረ ብፁዓን ብሔረ ሕያዋን ከፍ ትበልጣለች እና ለተሻለ ጸጋ በዛች ቦታ መኖር የሚፈልጉ ከሆነ ሁለተኛ ምርጫ ሆኖ ይቀርብላቸዋልና እንግዲህ ከሁለቱ ምርጫ መርጠው ወይ በብሔረ ሕያዋን ይኖራሉ ወይም በብሔረ ብፁዓን ይኖራሉ ማለት ነው። እንግዲህ በብሔረ ሕያዋን በህይወታቸው ሳሉ ተነጥቀው የሄዱ ቅዱሳን አባቶቻችን እነ ነብዩ ኤልያስ እንዲሁም እነ ሄኖክ ይገኙበታልና ከነሱ ጋር እግዚአብሔርን በማመስገን በፍጹም ደስታ በላቀ ሰላም በላቀ ደስታ እስከ ዳግም ምጽአት ድረስ በዛ ይኖራሉ። ምክንያቱም በብሔረ ሕያዋን የሚኖሩ እና አባታችን ቅዱስ ኤልያስ ዳግም ምጽአት ጊዜ ለክርስቶስ ምስክር ሆነው ወደዚህ ምድር ይመጣሉ። ከዛም በኋላ ሐሰተኛውን መሲህ አሳፍረው ሰማዕትነት ተቀብለው ከነሱ ሰማዕትነት ከቀናት በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ለፍርድ ይመጣል ማለት ነው። በጣም ብዙ ማለት እንችላለን፣ ነገር ግን በጣም በአጭር ደቂቃ ነው የገለጽኩላችሁ። በጣም የሚደንቅ ነገር ነው። በጣም ነው የተገረምኩትኝ እኔ ማለት ለአንዳንዶቹ ሲነገራቸው አፈታሪክ ምናምን ሊመስል ይችላል። እኛ ግን እናምናለን፣ በደንብ እናምናለን። በረከታቸው ይድረሰን ብለንም ተስፋ እናደርጋለን። በጸሎታቸው እኛን ደካሞች በዚህ ምድር ላይ ያለንም እንዲያስቡን እንለምናቸዋለን እነሱንና በጣም የሚገርም ነው። ወደዚህ ቦታ የገቡበት ምክንያት ከኃጢአት ሽሽት ነው፣ ከዚች ምድር ርቀው ለመኖር ነውና በዚህ ምድር ያለን ሰዎችም
በዚህ ምድር ላይ እየኖረን ከኃጢአት ርቀን እግዚአብሔርን በማመስገንና እግዚአብሔርን በማምለክ እንድንኖር እሱ ይርዳን። የቅዱሳኖች በረከት በሁላችን ላይ ይደረላለሁኝ። እስከ ፕሮግራሙ ፍጻሜ አብራችሁን ስለቆያችሁ በጣም ነው የማመሰግናችሁ። ዩቲዩባችንን ሰብስክራይብ ማድረግ እንዳትረሱ፣ ቤተሰቡነታችሁን ግለጹልን እንላለን። ድጋሚ እስከምንገናኝ በያላችሁበት ሰላም ሁኑ።